አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ የኢትዮጵያ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ላይክ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ዛሬ ደግሞ ይዤላችሁ የመጣሁት ቦርጫሞች ምክር ነው። ያው ዶክተር ሰብለ ካስተላለፈችልን መልእክት ውስጥ ከራሴም ጨምር አድርጌ የጠቀመኝን ነገር አስቀምጥላችኋለሁ። ተከታተሉ። ሼር አድርጉ እናንተ ቦርጭ ባይኖራችሁም ቦርጭ ላለው ሰው ይጠቅማል። እንዲሁም ደግሞ ቦርጭ እንዳይይዘን ራሱ ቅድመ ጥንቃቄ እንድናደርግም ስለሚረዳን ወደ ምክሩ። ቦርጭን ለማጥፋት የሚጠቅሙ ምክሮች። የቦርጭን ችግር የሚያውቀው ቦርጫሞች ናቸው፣ ምን ያህል እንደሚያነድድ ማለት ነው። እና ቦርጫም መሆን ማለት ትልቅ ቋጥኝ ተሸክሞ መዋል ማደር ማለት ነው። እውነት ነው፣ በጣም ነው የሚደብረው። እና ቦርጫችንን ለማጥፋት እንጣር። እንዲሁም ደግሞ ቦርጭ እንዳይዘንም እንጠንቀቅ ወገን። ከተያዝን በኋላ ካላስ በጣም ነው ጣጣው ብዛቱ። እንቅስቃሴ ከመገደብ አልፎ አያሌ የጤና ችግሮችን ያስከትላል። ለምሳሌ እንደ ልብ ህመም፣ የስኳር ህመም፣ የደም ግፊት መጨመር እና ከፍተኛ የኮሌስትሮል ክምችቶችን ይፈጥራል። እባክዎ ቦርጭም ባይኖሮ ሼር ያድርጉ፣ ቦርጫም ለሆኑ ቤተሰቦ ማለት ነው። መንስኤው ዋናው ይሄ ነው። መንስኤው ቦርጭ እንዳይመጣብን ጥንቃቄ ማድረግ ያለብን አብዛኛው ስብ የሚከማችበት ቦታ ሆድ አካባቢ ሲሆን ይህም በአማርኛው ቦርጭ ብለን የምንጠራው ነው። ቦርጭን ሊያመጡ የሚችሉ ሁኔታዎች የሚከተሉት ናቸው። አንደኛ፣ ሊተኙ ሲሉ መመገብ። ይሄ የብዙዎቻችን ችግር ነው። እኔም እንደዛው ነኝ። ልተኛ ስል ባገኘው ሰዓት ነው በቃ የምመገበው። ባገኘው ሰዓቴን ጠብቄ አልመገብም። ሁለተኛ፣ ሰዓትን ጠብቆ አለመመገብ። ይህም የኔ ችግር ነው። ሰዓታችንን ጠብቀን ቁርስ፣ ምሳ፣ እራት ወይም ደግሞ በቀን 2 ጊዜም ከሆነ የምንበላው በዛች በሰዓታችን መመገብ። በቀን 1 ጊዜም ከሆነ የምንመገበው በዛችሁ በሰዓታችን በሚያስፈልገን ሰዓት አንመገብ። ይሄ የቦርጭ መምጫው መንስኤው ነው ማለት ነው። ሶስተኛው በሰውነታችን የሚገኙ ሆርሞኖች ለውጥ ነው። አራተኛ፣ ጭንቀት። 5 ቅባት የበዛባቸው ምግቦች መመገብ። 6 በተፈጥሮ የሚመጣ ቦርጭን ለማጥፋት መፍትሄ። አሁን ወደ መፍትሄው ነው የምንሄደው። ጥናቶች እንደሚያሳዩት ከሆነ 1 ብርጭቆ ሎሚ ያለው ውሃን በጠዋት መጠጣት፣ ውሃ ከሎሚ ጋር አቀላቅሎ በጠዋት መጠጣት። እንዲሁም ደግሞ አረንጓዴ ሻይ መጠጣት በውስጡ በያዘው ንጥረ ነገር ምክንያት አላስፈላጊ ስብን የማስወገድ አቅም እንዳለው ጥናቶች ያሳያሉ። አረንጓዴ ሻይ ጥሩ ነው ስብ። እንዲሁም ደግሞ አረንጓዴ ሻይ ካላገኛችሁ እኔ ለራሴ የተጠቀምኩበትን ልንገራችሁ። ከሙን ለብ ባለ ውሃ 1 ማንኪያ፣ አሁን 1 ብርጭቆ ውሃ ውስጥ ኖርማል ውሃ የምንጠጣበት ብርጭቆ የለም፣ በሱ 1 የሻይ ማንኪያ ከሙን ጨምሬ እጠጣለሁ። ግን ጨጓራ ከሌለባችሁ ነው። ጨጓራ ያለባችሁ ያቃጥላል ብለዋል። እኔ ብዙ ልጆች ሲሉ ሰምቻለሁኝ። ጨጓራ ያቃጥላል ብለዋል። ጨጓራ የሌለበት ምንም አይሰማውም። ያለበት ግን ጨጓራ ስለሚያቃጥላችሁ ባታደርጉት እመክራለሁ። ግን ጤነኛ የሆነ ሰው ለቦርጩ ከሙን በጣም አሪፍ ነው። አረንጓዴ ሻይም ካገኛችሁ እሱን መጠቀም። እንዲሁም ስብ የማቃጠል ችሎታ ያላቸው ምግቦችን መመገብ። እነዚህ እንደ ብሮኮሊ፣ ካሮት፣ ጎመን ያሉ አትክልቶችን እንዲሁም እንደ ፖም፣ ሀብሀብ፣ ፓፓዬ ያሉ ፍራፍሬዎችን ማዘውተር። ፍራፍሬ መመገብ ለጤናም ጥሩ ነው፣ ቦርጭም ደግሞ ይቀንሳል። ጤናማ የሆነ አመጋገብ እንዲኖርም ማድረግ። እንዲሁም የተመጣጠነ አትክልት የበዛበት ምግብ ባህል ማድረግ። ያኔ ብዙ ጊዜ አትክልት የበዛበትን ምግብ መመገብ ጥሩ ነው። እንዲሁም በቀን ውስጥ የምንጠጣውን የውሃ መጠን መጨመር፣ ብዙ ውሃ መጠጣት ማለት ነው። ቁርስን በሚገባ መመገብ። ይሄ ነገር እኔንም ራሱ ገርሞኛል። ቁርስ አለመመገብ ሰውነትን የሚቀንስ ነበር የሚመስለኝ። አሁን ግን ብዙ ሰዎች
ብዙ ዶክተሮች ጽፈው አይቻለሁኝ። ቁርስን መመገብ እንደውም ሰውነትን ይቀንሳል። ጤናማ የሆነ ስብ ነው እንጂ የሚኖረን፣ ጤናማ የሆነ ውፍረት ነው እንጂ የሚኖረን፣ ያላስፈላጊ ስብ አይኖረንም። እኔ ቁርስ አለመብላት ቁርስ መብላት የሚወፍር ነበር የሚመስለኝ እና ቁርስ መመገብ ራሱ ቦርጭ እንዳይመጣብን ያደርጋል። ምክንያቱም ምንድነው ይህን ማድረግ የረሃብ ስሜት እንዳይኖረንና ማስታገሻ የሚሆኑ ተጨማሪ ስኳርና ቅባት የበዛባቸው ምግቦች እንዳንመገብ ያደርጋል። ቁርስ ከበላን ሌላ ጣፋጭ ነገር አያምረንም። የሆነ ያለመራብ ስሜት አይኖረንም። በቃ ቁርስ በልተናል፣ ምንም ነገር አንፈልግም። ግን ካልበላን የሆነ የሚያጠግበን ነገር እንፈልጋለን። ስኳር ነገር ፈልገን የሆነ ቾኮሌት ነገር ፈልገን እንበላለን። ያ ደግሞ በጣም ነው የሚወፍረው። ከዛ አልፎ ደግሞ ቦርጫችን ላይ ነው ሄዶ የምሰበሰበው እና ቁርስ መመገብ ጥሩ ነው። የአካል ብቃት እንቅስቃሴ ማድረግ፣ ዋና መዋኘት፣ እንዲሁም ቢያንስ በቀን ለ30 ደቂቃ ያህል የእግር መንገድ መሄድ። እኛ እንኳን ይሄ በዚህ አንታማም፣ ከላይ ከታይ ስንል ነው የምንውለው የመዳም ቅመሞች። የእግር መንገድ መሄድ ራሱ ጥሩ ነው፣ ለብዙ ጤና ጥቅም ነው። ግን ለቦርጭም ደግሞ ቢያንስ ለ30 ደቂቃ ምን አላት 30 ደቂቃ። እኛ ቀኑን ሙሉ ስንሮጥ ነው የምንውለው። ግን ቢሆንም ለ30 ደቂቃ መራመድ ጥሩ ነው እላችኋለሁ። እንቅልፍ አለማብዛት፣ እንቅልፍ ሲበዛ ቦርጭ ያመጣል አሉ፣ ሰምታችኋል። ጭንቀት ማስወገድ፣ ይህንን እንኳን ፈልገን የምናደርገው አይደለም። ጭንቀት ማስወገድ ብንችል ፈልገነው አይደለም የምንጨነቀው፣ ምንም መቆጣጠር ስለማንችል ነው። አላህ ጭንቀትን ያንሳልን። ለስላሳ መጠጦችን አለማዘውተር። አሁኑኑ ሞክሩት። በተለይ ምግብ ከበላችሁ በኋላ አብዛኞቻችሁ ፔፕሲ፣ ሚሪንዳ፣ ስፕራይት ምናምን የምትጠጡ ሰዎች ማለት ነው፣ ቦርጭ ካለባችሁ የባስ ነው የሚያተልቀው እንጂ አያሳንስም። ብዙዎቹ ከበላን በኋላ የበላነው ምግብ እንዲበተንልና ይላሉ። ግን ቦርጭ ነው ትርፉ፣ ምንም ትርፍ የለውም። እንዲሁም ደግሞ የምጠጡ ሰዎችም ቦርጭ ወደፊት ለማከማቸት እየፈለጋችሁ ነው ማለት ነው። እና ቦርጭ ለማጥፋት ንጹህ ውሃ መጠጣት፣ አረንጓዴ ሻይ መጠጣት፣ እንዲሁም ደግሞ ከሙን፣ እኔ ከጀረብኩት ከሙን በጣም አሪፍ ነው። ሙቅ ውሃ መጠጣት ቆንጆ ነው። ሙቅ ውሃ ጠዋት በራቅታ አንጀታችሁ ቀዝቃዛ ውሃ አለመጠጣት። ቀዝቃዛ ውሃ ቦርጭ ያመጣል። ለብ ያለ ውሃ ሎሚ ጨምቃችሁ መጠጣት። እኔ ብዙ ጊዜ ሎሚ አልጨምቅም፣ ግን ለብ ያለ ውሃ ጠጣለሁኝ ማለት ነው። አሁን በቅርብ ነው የጀመርኩት፣ ግን ብዙ ለውጥ አይቼበታለሁ። እንዲሁም ደግሞ ምግብ ከበላሁኝ በኋላ አረንጓዴ ሻይ የለም፣ ግን ከሙን እጠጣለሁ ሳላበዛ በትንሹ። በጣም አሪፍ ነው። ለውጥ አይቼበታለሁ። ተጠቀሙበት እላችኋለሁኝ። ውድ ቤተሰቦቼ ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ ሼር አድርጉላቸው። ያውላችኋለሁ። መልካም ቀን። ሰላም አለይኩም።